በ3 ቀን ውስጥ 7500 ብር ማለትም $42 ሰርተናል ማለት ነው። በቀላሉ እንዴት አድርጋችሁ የገንዘብ ልትሰሩ እንደምትችሉ ላሳያችሁ። ፕሮፋይል ባዮ ላይ ያለችው ሊንክ ትነኩና እዚህ ጋር ልክ እንደዚህ ሲመጣላችሁ ቴሌግራም ይለው ነክታችሁ ወደ ቴሌግራም ይወስዳችኋል። እዚህ ጋር ያስቀመጥኩላችሁ ሊንክ አለ፣ እሱን አንዴት ነኩታላችሁ ማለት ነው። ስራውም የሆነ የጉግል አካውንት ጂሜል መክፈት ሲሆን በእያንዳንዱ ጂሜል በምትከፍቱት $0.13 ይከፍላችኋል። ማለትም ኢማጂን በቀን 10 ኢሜል ብትከፍቱ $1.3 በቀላሉ መስራት ይችላልላችሁ ማለት ነው። እንደገባችሁ ቀጥታ የምታደርጉት ሬጂስተር ኒው ጂሜል የሚል አለ እዚህ ጋራ፣ እሱን አንዴት ነኩና ልክ እንደዚህ ይመጣላችኋል። እዚህ ጋር ሬጂስተር የምታደርጉት ኢሜል ይሰጣችኋል። እዚህ ጋር ስሙ አለ፣ እዚህ ጋር ኢሜሉ ፓስዋርዱ ይሰጣችኋል ማለት ነው። እዚህ ጋር አሁን ለምሳሌ ስሙን ኮፒ ታደርጉትና ቀጥታ ወደ ጂሜል አፕሊኬሽናችሁ ትገባላችሁ። በመቀጠል እዚህ ጋራ ፕሮፋይላችሁን አንዴት ነኩትና እዚህ ጋራ እንደምታዩት አዳናዘር አካውንት የሚል አለ፣ እሱን አንዴት ነኩታላችሁ ማለት ነው። ከዛ ጉግል ትሉትና ልክ እንደዚህ ሲመጣላችሁ ክሬት አካውንት የሚለው ትነካላችሁ። ከዛ ፎር ፐርሰናል ዩዝ የሚለው አንዴት ነኩታላችሁ ማለት ነው። ከዛ ስሙ ሲጠይቃችሁ ቅድም ቦቱ የሰጣችሁ ስም አለ፣ እዚህ ጋራ ኮፒ ያደረግነውን ፔስት እናደርጋለን። ከዛ በኋላ ልክ እንደዚህ በርዝ ዴት የሚለው ማለት ነው፣ ይሄን በግምት ትሞሉታላችሁ ማለት ነው። ከዛ በኋላ ልክ እንደዚህ ኢሜል ስላችሁ ድጋሚ አሁን ወደ ቦቱ ትመለስና እሱ የሰጣችሁ እዚህ ጋር አሁን ኢሜል የምትላለች አቻ ጂሜል አንዴ ኮፒ ታደርጓታላችሁ ማለት ነው። ከዛ እዚህ ጋር መተን ፔስት እናደርጋለን። በመቀጠል ደግሞ ፓስዋርድ የምትለዋለች እዚህ ጋር አሁንም ወደ ቦቱ እንመለስና እዚህ ጋር አንዴ ኮፒ አድርገን ድጋሚ ፔስት እናደርግለታለን ማለት ነው። አሁን አንዴ መጨረሻ የምትቀረን እዚህ ጋር ቦቱ ጋር ገባን በኋላ ደን የሚለውን ነካና እዚህ ጋር እንደምትመለከቷት $0.13 የምትላለች እሷን እንዴት ነኳታላችሁ ማለት ነው። ከዛ በኋላ እዚህ ጋር ሪከቨሪ ኢሜል ብሎ ይሰጣችኋል። እና ሪከቨሪ የሚሰጣችሁ ኢሜል ኮፒ ታደርጋላችሁ ማለት ነው። በመቀጠል ወደ ጂሜላችሁ ትሄዱና ፕሮፋይላችሁን ነክታችሁ አሁን ክሬት ወደ አረጋችሁት ኢሜል ማለት ነው እዚህ ጋር ማኔጅ ዮር ጉግል አካውንት የሚል አለ፣ እሱን እንዴት ነካላችሁ ማለት ነው። ከዛ ልክ እንደገባችሁ ፊት ለፊት ጋር ሴኩሪቲ ኤንድ ሳይን ኢን የሚል አለ፣ እሱን እንዴት ነኩታላችሁ ማለት ነው። ከዛ አንድ ጊዜ ወደ ታች ስክሮል ታደርጉና ሪከቨሪ ኢሜል የሚል አለ፣ እሱን አንዴ ነክታችሁ እዚህ ጋር አድ ሪከቨሪ ኢሜል የሚለው አንዴት ነኩታላችሁ ማለት ነው። ከዛ በኋላ ቅድም ያመጣነው ኢሜል አለ አይደል፣ ሪከቨሪውን እዚህ ጋር ፔስት እናደርጋለን ማለት ነው። ጨርሰናል። አሁን ቀጥታ ወደ ቦቱ እንመለስና $0.13 የሚለው አንዴ በመነካበት ሰዓት ቼክ ኢን ፕሮግረስ ይልና ቀጥታ ወደ አካውንታችን ጋር ያስገባልናል ማለት ነው። እንደዚህ አድርገን መስራት እንችላለን። ዊዝድሮ ማድረግ የምንችለው በትንሹ $1 ጀምሮ ነው። ማንኛችሁም ሰርታችሁ እዚህ ቦታ ዊዝድሮ ለማድረግ ዋሌት ከሌላችሁ ከትንሽ ከተቸገራችሁ አናግሩኝ፣ እኔ ራሴ ገዛችኋለሁ፣ እኔ ራሴ አወጣላችኋለሁ። ወደምትፈልጉት ብር እኔ ራሴ ኮንቨርት አድርጌ ልክላችኋለሁ ማለት ነው። እኔ ሐሳብና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። እንደተረዳችሁ ተስፋ አደርጋለሁ። ቪዲዮ እንደተመቻችሁ አልጠራጠርም። ይመቻችሁ።